ስለዚህ መድከም ሳያስፈልግ እንዲያው ቤቴ መምጣት እጅን ሳትጭን ሳይባክኑ ሰዓት ከአፍ ከወጣ ሕይወት ያለው ቃል ታምርን ያደርግ ይፈወሳል ብሎ ለለመነው ለዚያ መቶ አለቃ ቃሉን ሰደደለት ማዘኑ እንዲያበቃ በተናገረበት ቃል ባወጣው ቅጽበት እንደተናገረው ልጁን ፈወሰለት። እኔ የምሻው ቃልን ብቻ ቃልን ይዤ አልሄድም ምርጫ እንደወረደ ቃልን አምናለሁ በቃል ሁሉን አሸንፋለሁ። ኃያላን የኔ ነፍስ በብርቱ ሽተዋል ጌታ እግዚአብሔርን ማስቀደም ረስተዋል። እሱ ከነሱ ጋር ካለ በምክራቸው ያሰቡት በሙሉ አንዱም አይቀራቸው። ግን ደግነቱ ውዴ ከኔ ጋር ነው እሱ ታዲያ ለምን ልፍራ ቢያሴረው እነሱ ቢበዛ ቢከመር ያክፉ ምክራቸው ጌታ ይመልሰዋል ወደ ብብታቸው። የለበትም በምክራቸው መሃል እዚህ ያለበት እንዴ እዚህ ያለ አዲስ አበባ የለበትም ቢሾፍቱ የለበትም። አሜን ነው ወይ? የረዳኝን አመሰግናለሁ በጉባኤው መሃል ከፍ አደርገዋል እኔንም ረድቶኛል በእውነት የምትል እስቲ ዘምሩለት እያሸበሸባችሁ እንደገና የረዳኝን አመሰግናለሁ በጉባኤው መሃል ከፍ እኔንም ረድቶኛል በእውነት የምትል እስቲ ዘምሩለት ነው
ያለ እሱማ ከዋክብትን በስም የሚጠራ በቀን በሌት ሁሉን ያሰማራ እሱማ ታዲያ በሽብሸባ ስግበና የጌታዎች የመሪዎች የአለቆች በሽታው ላይ ሐዘኑ ላይ ጥያቄው ላይ እግዚአብሔር የኔ አምላክ ነው። የመጨረሻ ለጌታ የኔ አምላክ ነው። ሃሌሉያ! ክብር ለስሙ ይሁን፣ ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሃሌሉያ! እልልታ ያለው፣ ምስጋና ያለው፣ ጩኸት ያለው፣ ፉጨት ያለው፣ ጩኸት ያለው፣ ሆታ ያለው ከፍ ባለ ድምፅ ሃሌሉያ! ለነገሥታቱ ንጉሥ ክብር ይሁን፣ ለነገሥታቱ ንጉሥ ክብር ይሁን። ኢየሱስ ለዘላለም ጌታ ነው። ላዳነን ጌታ ከፍተኛ የሆነ ክብር እናመጣለን። ሃሌሉያ!